በዚህ ሰዓት አንድ የብዙ ዩቲዩበሮች ችግር አለ። እሱም ያ የተመታ ኤዲቲንግ ነው። ምክንያቱም አብዛኞቹ በስልካቸው ኤዲት ያደረጉ ነው፣ ግን የሚሰሩት ቪዲዮ አይደለም ለተመልካች ለራሳቸውም ደግሞ ለማየት እንኳን የሚቀፋቸውን ቪዲዮ ነው የሚሰሩት። እና እነሱም ደግሞ አሁን ሁለት ትልልቅ አማራጭ አላቸው። እነሱም አንደኛው አማራጭ ይሄን ቪዲዮ አይቶ በስልክ ብቻ በቀላሉ ሳቢና አሪፍ ቪዲዮዎችን መስራት መጀመር፣ ወይ ደግሞ ይሄንን ቪዲዮ ተታወተ እንደ ልማድ የኤዲቲንግ አፕን ከፍተ ዝም ብለዛው መጃጃል። ያ ያንተው ምርጫ ነው። አንደኛውን የመረጣችሁ ግን መቀጠል እንችላለን። ስለዚህ አሁን ኤዲት የምናደርግበት ለጀማሪዎች በጣም ቀላልና እስካሁን እኔ ብዙ ቪዲዮዎችን ኤዲት ያደረኩበት ምርጥ አፕ ካይንማስተር ነው። ስለዚህ በዚህ ቪዲዮ ጀማሪዎች ካይንማስተር ላይ ማወቅ ያለባችሁ ዋና ዋና ነገሮችን እስከና አጠቃቀማቸውና ጥቅማቸው በተግባር የምናይ ይሆናል። እና አሁን ኤዲት የምናደርገው ቪዲዮ ለጀማሪዎች ስለሆነ አስፈላጊ ነገሮችን ማሳያ ነው። እና አሁን የምንሰራው ስለ አንድ ራፐሬት ስለተሰራ ቪዲዮ ኢንትሮ ነው እና ያው እንደሚጠቅማችሁ ስለማልጠራጠር ላይክ እና ሰብስክራይብ አድርጋችሁ ጀምሩ። ስለዚህ በመጀመሪያ ስልካችን ላይ ካይንማስተር ውስጥ እንገባለን። ካይንማስተር ከወተርማርክ ነፃው ከሌላችሁ ከኔ ቴሌግራም ቻናል ላይ ያለላችሁ ከዛ ክሬት ነው የሚለውን ነክተን ፕሮጀክት ነው የሚለው ላይ ቪዲዮ ስለ ፖፕ ስሞክ ስለሆነ እኔ ዝም ብዬ ፖፕ ስሞክ ብዬ ጽፍና አስፔክት ሬሾን አንድ ባንድ አድርጌ ክሬት ለዋለሁ። ከዛ መጀመሪያ የምናስገባውን ቪዲዮ እንመርጣለን። አሁን እኛ ኤዲት የምናደርገው ይሄን የፖፕ ታሪክ ኢንትሮ ነው። ስለዚህ እኔ በዚህ ቪዲዮ ማሳያችሁ ካይንማስተር ላይ ማወቅ ያለባችሁ ዋና ዋና ነገሮችን ነው እና ቪዲዮውን ላለማስረዘም ያን ያህል የተጋነነ ቪዲዮ አይደለም የምንሰራው እና እናንተ ከዚህ ቪዲዮ በኋላ ከዚህ በደንብ የሚሻል ቪዲዮ መስራት እንደምትጀምሩ አልጠራጠርም። እና አሁን እኛ የዚህ ቪዲዮ ድምጽ ብቻ ስለምንፈልግ ድምጹን ከቪዲዮ መለየት አለብን። ስለዚህ ለመለየት ቪዲዮውን እንነካውና ትንሽ ዝቅ ብለን እዚህ ጋር ኤክስትራክት አውዲዮ የሚለውን ስንነካ አውቶማቲካሊ ራሱ ያወርድልናል ማለት ነው። ከዛ ቪዲዮውን ስለማንፈልገው እንደልተውና ይሄንን ሚዲያ የሚለውን ነክተን ስለዚህ እዚህ ጋር የፈለግነውን ማስገባት እንችላለን። ከፈለጋችሁ ይሄንን ቪዲዮ አሰትስ የሚለውን ነክታችሁ ኦቨርሌይ ምናምን የምትጠቀሙባቸውን አንዳንድ ቪዲዮዎች ይሄን ነክታችሁ ከአሰት ስቶር ማውረድ ትችላላችሁ። ኢሜጅ ስቶርም እንደዛው አንድ ናቸው ሁለቱም። ስለዚህ አሁን እኔ ዝም ብዬ ጥቁርን እመርጣለሁ። ከዛ ኦቨርሌያችንና ድምጻችን እስከ ጥቁር ኢሜጅ መጨረሻ ብቻ ስለሚጫወቱ ይሄንን እስከሚበቃን በደንብ እናስረዝመዋለን። ከዛ ይሄ ድምጻችንንም ከዚህ ጀምሮ ስለሆነ የሚያስፈልገን ወደ ቀኝ ያለውን አንፈልገውም። ስለዚህ እቺን የመቀስ ምልክቷን ነክተን መጀመሪያ ላይ ትሪም ሊፍት የሚለውን ነክተን በግራ በኩል ያለውን ቆርጧለን። በቀኝ በኩል ያለውንም ለመቁረጥ ከፈለግን ይሄንን ትሪም ራይት የሚለውን ነክተን እንቆርጧለን። መሀል ላይ ለመሰንጠቅ ከፈለግን እቺን ስፕሊት የምትለውን ነክተን እንሰነጥቀዋለን ማለት ነው። ይሄ አሁን ያየነው ለኦቨርሌይም ለቴክስትም ለኢፌክትም በቃ ለሁሉም የምንጠቀምበት ነው። ከዛ ድምጹን ጫን ብለን ይዘን ወደ መጀመሪያ እንጎትቷለን። ከዛ አሁን ድምጹን እንሰማና እዚህ ጋር እንቆርጧለን። ኢሜጁን ነው የምንቆርጠው። ያው ለመቆረጥ ደግሞ ቅድም ባሳያችሁ መንገድ ነው የምትቆርጡት። ከዛ የመጀመሪያውን ትነኩትና ከላይ ሪፍሬሽ የሚለውን ነክተን ለምሳሌ ወደዚህ እንቀይራለን። አሁን የዚህ ነገር ጥቅም ገብታችኋል አይደል? አው የፈለጋችሁትን ቪዲዮና ኢሜጅ የተጠቀማችኋቸው ነገሮች ሳይጠፉ በሌላ መቀየር ማለት ነው። ከዛችን ክሊፕ ግራፊክስ የሚለውን ነክተን አንድ እንመርጥለታለን። ይሄ እንደዚህ ለቪዲዮአችን በላይ አኒሜሽን የምናደርግበት ነው እና ለምሳሌ እኔ ይሄንን ለምረጠውና አንዱን ስትነኩት በውስጥ በጣም ብዙ የተለያዩ አኒሜሽኖች አሉ። ከነሱም ውስጥ እኔ ይሄንን ልምረጥና እዚህ ጋር መሳሳት የሌለባችሁ ነገር ይሄንን ታይትል ቴክስት የሚለውን ምንም ነገር ካልጻፋችሁበት እዚህ ጋር ቪዲዮ ላይ ኢንተር ቴክስት የሚል ስለሚመጣ የግድ የሆነ ነገር መጻፍ አለብን። ስለዚህ እኔ አውዲዮውን በእርግጠኝነት አንዳንዶቻችን ብሎ ስለሚጀምር ዝም ብዬ በእርግጠኝነት አንዳንዶቻችን ብዬ ከጻፍኩ በኋላ እቺን ስሞል ኤ ነክቼ ይሄንን አማርኛ ፎንት መርጥለታለሁ። ግን እኔ ይሄ ነገር በደንብ አልተመቸኝም እና በሌላ ቀይረን ሲሞክረው አው በዚህ የሚሻል ይመስለኛል። በቃ ይሁን። ስለዚህ አሁን ኦቨርላያችንን ማስገባት እንጀምር።
ስለዚህ ቪዲዮውን እናጫውተው። ከዛ የዚህን አርቲስት የሚልበት ቦታ እንሄድና ላየር የሚለውን ነክተን እንደገና ይሄንን ሚዲያ የሚለውን ነክተን ኦቨርላያችንን እናስገባለን። በዚህ ለምናስገባቸው ኢሜጆችና ቪዲዮዎች ክሊፕ ግራፊክስ ምናምን መጠቀም አንችልም እና ከዛ ከፈለግነው ፎልደር ውስጥ ገብተን ኢሜጃችንን እንመርጣለን። ከዛ እንደዚህ ትንሽ ሳይዙን እናስተካክላለን። ከዛ አገባቡን ኢንአኒሜሽን የሚለው ውስጥ እንገባና ይሄንን ፖፕ አፕ የሚለው እንመርጥለታለን። ከዛ በጣም ስለፈጠነብን ወደዚህ ወደ 1.5 አካባቢ እናደርገዋለን። ከዛ ላየሩን ከመጀመሪያው ሚዲያ እኩል አድርገን እንቆርጠዋለን። ለመጀመሪያ ጊዜ ስንሰማ እሱን ብሎ አርቲስት ከዛ አሁን ስለመስማት ምናምን ስለሚያወራ ሚዲያ ውስጥ ገብተን እቺ ዘፈን የምታዳምጥን ሴት እናስገባል። ከዛ ከፈለግነው ቦታ ቆርጠን ስፒድ የሚለውን ነክተን ትንሽ ፍጥነት እንጨምርለታለን። ወደ ግራ ካንሸራተታችሁት ደግሞ ስፒድ ይቀንሳል ማለት ነው። ከዛ ትንሽ ሳይዙን ጨምሮና ለመጨመር ፓኔል ዙም ውስጥ ገብተን እንደዚህ እናሳድገው እና የእኩል ምልክቱን እንነካለን። ከዛ ድምጽ ካለው ድምጹን ሚክሰር ውስጥ ይሄንን ነክታችሁ አጥፉት። ከዛ እዚያ አካባቢ ትሪም ራይት የሚለውን ነክተን በቀኝ በኩል ያለው እናጠፋዋለን። እሱን ብሎ አርቲስት ምንድነው ግርግር ብቻ ብለን አጥራልተናል። ከጊዜ ከዛ እዚህ ጋር እሱን ብሎ አርቲስት የሚልበት አካባቢ ሄደን የፖፕን ፎቶ እናስገባለን። ከዛ ክሮፒንግ ውስጥ ገብተን የፖፕን ፎቶ ነጥለን እናስቀረዋለን። ከዛ ማጂክ ሪሙቨር የሚለውን ስንነካ አውቶማቲካሊ ራሱ የፖፕ ስሞክ ፎቶ ይነጥልልናል ማለት ነው። ከዛ ሳይዙን አስተካክለን ኢንተር ስላይድ አፕ የሚለው ኢንአኒሜሽን አድርገን ስፒዱንም ወደ 1.5 አድርገን ስፒዱን እንቀንሷለን። ከዛም በመቀጠል ወደ ኦቨርላይ አኒሜሽን ወደሚለው ሄደን ፍሎቲንግ የሚለውን ስንመርጥ ልክ እንደዚህ መወዛወዝ ጀምራል ማለት ነው። ከዛ በመቀጠል ድምጻችንን እናጫውተውና ስለ ዘፈኖቹ ከመናገሩ በፊት ሁለቱንም በቀኝ በኩል ያለውን እንቆርጣቸዋለን። ከዛ ሚዲያ የሚለውን ነክተን ስለ ፖፕ ስሞክ ዲዮር የሚለውን ዘፈን ስለሚናገር ዘፈን እናስገብተን እስከፈለግነው ድረስ እንቆርጠዋለን። ከዛ ድምጽ ለመጨመር ከፈለጋችሁ ይሄንን ወደ ላይ መሳብ ነው። ለመቀነስ ደግሞ ወደ ታች እናወርዳለን። አሁን ግን እኛ የዚህ ዘፈን ድምጽ ስለማንፈልገው ይሄንን ነክተን ድምጹን ሚውት እናደርጋለን። ስለዚህ እዚህ ሚክሰር ውስጥ ከነዚህ በስተቀር ሌሎቹ ምንም ጥቅም የላቸውም፣ ዝም ብለው ድምጽ ከማቀናበር ውጪ። ከዛ አንድ ጊዜ ጋር አንድ በጣም ጠቃሚ ነገር አለ፣ ግን እንዳሁን ያስፈልገን እሱም ፍሪዝ ነው። እሱንም በቀላል ትሪም ኤንድ ስፕሊት ውስጥ ገብተን ይሄንን ስንነካ ፍሪዝ ያደርግልናል፣ ግን እንዳሁን ፍሪዝ ማድረግ አያስፈልገን። ስለዚህ ይሄንን ነክተን እንመለሳለን። ከዛ ከዚህ ወደ ቀኝ ያለውን ስለማያስፈልገን እንቆርጣለን። ከዛ ሚዲያ ውስጥ ገብተን ይሄንን ቪዲዮ አስገብተን እስከፈለግነው ድረስ እንቆርጣለን። ከዛ ድምጹን እናጠፋዋለን። ከዛ ትንሽ ሳይዙን እናስተካክለዋለን። ግን ሁሉ ጊዜ እኩል ሳይዙን ለማንቀሳቀስ ይሄ እኩል መሆኑን ማረጋገጥ አለብን። ከዛ እዚህ ጋር ከሱ ሌላ ከማለቱ በፊት የፖፕ ስሞክን ፎቶ እናስገባለን። ከዛ ይሄንን ማጂክ ሪሙቨር የሚለውን እንነካለን። ከዛ ትንሽ ቦታውን አስተካክለን ፖፕ አፕ የሚለው ኢንአኒሜሽን እናደርግበታለን። ከዛ በፈጠነ ስፒዱን 1.5 አካባቢ እናደርገዋለን።
ከዛ እዚህ ጋር መተን ሌየር ውስጥ ገብተን የነዚህ ፎቶ እናስገባለን። ከዛ እንደዚህ ያደረግን እንደረድራቸዋለን። ከዛ ለሁሉም ይሄንን ፖፕ አፕ የሚለው ኢን አኒሜሽን ያደረግን ቦታቸውን እናስተካክላቸዋለን። ከዛ ሁሉንም እንደዚህ እኩል አድርገን እንቆርጣቸዋለን። ከዛ ሚዲያ ውስጥ ገብተን ይሄንን ስክሪንሾት ያደረኩትን ኢሜጅ አስገብተን ሳይዙን ልክ እንደዚህ እናደርገዋለን። ከዛ ድምጹንና ፎቶን እኩል ከዚህ ጋር እንቆርጣቸዋለን። ከዛ የፎቶ መጀመሪያ ላይ ሄደን ላየር ውስጥ ገብተን ከኢሜጅ አሰት ውስጥ ይሄንን ቢጫውን እንመርጥና ሳይዙን አስተካክለን ክሮፒንግ ውስጥ ገብተን እንደዚህ እናሳንሰዋለን። ከዛ ከላይ በደማቁ የተጻፈውን የፖፕ ስም እንደዚህ እንሸፍነዋለን። ከዛ ለዚህ ፍሬም ሬት ምናምን አልልባችሁም፣ ዝም ብለን ኢን አኒሜሽን ውስጥ ገብተን ዋይፕ ራይት የሚለውን መርጠን ስፒዱንም 1.5 እናደርግለታለን። ከዛ ብለንዲንግ ውስጥ ገብተን ይሄንን መልቲፕላይ የሚለውን ስናደርገው ተሸፍኖ የነበረው በግልጽ መታየት ይጀምራል ማለት ነው። ከዛ እዚህ አካባቢ ብዙዎቻችን ከማለቱ በፊት እንመጣና ስክሪንሾቱን መሃል ላይ ቆርጠን ቢጫውን እስከዚህ እናሳንሰዋለን። ከዛ እንደገና እዚህ አካባቢ መተን ስክሪንሾቱን እንሰነጥቀውና መሃል ላይ የቀረውን ነክተን ፍሬም ሬት ሳንጠቀም እንደዚህ ከላይ ወደ ታች ለማውረድ ፓኔንዲዝም ውስጥ እንገባና እኩል ይሆናሉና አጥፍተን ከታች ያለውን እንነካና ኢሜጁን ወደ ታች ወደ መጨረሻ እናመጣዋለን። ከዛ እንደዚህ ሆነልናል ማለት ነው። ከዛ ይሄንንም ፓኔንዲዝም ውስጥ ገብተን እኩል አድርገን ወደ ታች እንደዚህ እናወርዳለን። ከዛ ፖፕ ስሞክ ምናምን ሲል መተን እዚህ ጋር ላየር ውስጥ ገብተን ከታች ሃንድ ራይቲንግ የሚለውን ነክተን እንደዚህ ፖፕ ስሞክ የሚለውን እናከብበታለን። ከዛ ድሮ ባይ ስቶክ የሚለውን ኢን አኒሜሽን እናደርግለታለን። በቃ ግን አንድ የቀረ ነገር አለ። እሱ ሳውንድ ኢፌክቶችን እና ባክግራውንድ ሳውንዶችን መጨማመር ነው። ስለዚህ እንነካና ከዛ ፎልደር ወደሚለው ሄደን አንድ ፍሪ ኮፒራይት ሳውንድ ድምጹን ቀንሰን እናስገባለን። ግን የምንጠቀምባቸው አይነት ሳውንድ ኢፌክቶች እዛው አሰት ስቶር ላይ አሉላችሁ። በመጀመሪያ የቻላችሁትን ያህል አውርዱ። ለዚህ ደግሞ በቃ አሁን ሙሉ ለሙሉ ጨርሰናል እና እቺኛውን ነክተን እንደገና ይሄንን ሴቭ አስ ቪዲዮ የሚለውን ነክተን ዳውንሎድ እናደርጋለን። ከዚያ ወዲያውኑ ያወርድልናል ማለት ነው። እና በስልካችን የሚሰለ ቪዲዮ ሰርተን አርቲስት አንዱን ሙዚቃ ለመጀመሪያ ጊዜ ስንሰማ እሱም ብሎ አርቲስት ምንድነው ግርግር ብቻ ብለን አጥላልተናል። ከጊዜ በኋላ እነ ዲዮር፣ ኢንቪንሲብል፣ ዌልካም ቱ ዘ ፓሪን ስንሰማ ከሱ ሌላ ራፐር ያለም አይመስልንም። እውነተኛ ስሙ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ፖፕ ስሞክ እያልን እንጠራዋለን።